ሰላም ጤና ይስጥልኝ። ፓርት 1 ላይ ስለ ሻሎ ፋውንዴሽን እና ታይፖቹ አይተናል። ዛሬ ደግሞ በዚህ ቪዲዮ ወይም ቱቶሪያል ላይ የምናየው ስለ ዲፕ ፋውንዴሽን እና አይነቶች በጥቂቱ ይሆናል። ዲፕ ፋውንዴሽንስ የሚገኙት ወይም የሚሰሩት በጣም በጥልቀት ነው። ይህም ማለት ዲፕ ፋውንዴሽን የቢልዲንግ ሎዶችን ጥልቅ ወደ ሆነው መሬት ትራንስፈር ያደርጋል። የዲፕ ፋውንዴሽንስ ዋና ዓላማዎችና ጥቅሞቹን በጥቂቱ ስናይ ፋውንዴሽኑ ጥልቅ ያለው ሎዶችን መሸከም ሲኖርበት፣ ከተገነባው ስትራክቸር በታች ያለው አፈር ዊክ ኮምፕረሰብል ሶይል ከሆነ፣ ሌላው አፈሩ ለሚገነባው ህንፃ ተስማሚ ሳይሆን ሲቀር ዲፕ ፋውንዴሽኖች ሎድን ጥልቅ ወዳለው ስትሮንግ ሶይል ወይም ሮክ ትራንስፈር ለማድረግ ይጠቅማል። There are different types of deep foundations. However, ለዛሬ የተወሰኑትን ብቻ እናያለን። እነሱም ፓይል ፋውንዴሽን ወይም ደግሞ ቦርድ ፓይል ፋውንዴሽንስ፣ ቤዝመንት ፋውንዴሽን፣ ዌል ፋውንዴሽን ኦር ካሲኖ እና ሻፍት ፋውንዴሽንስ ናቸው። ፓይል ፋውንዴሽንስ ፓይል ፋውንዴሽን በአንጻራዊነት ረጅም ቀጭን ኮለመን ሲሆን የቢልዲንጉን ዌይት ወይም ክብደት ስቴብል ወደሆነ ሌየር ኦፍ ሶይል ወይም ሮክ ትራንስፈር ያደርጋል። በፓይሎች ላይ የሚደገፍ የመሰረት አይነት ነው። የፓይል ፋውንዴሽን ዓላማው እና ተስማሚነቱን በጥቂቱ ስናይ፣ አንደኛ ለሚሰራው ፕሮጀክት የመሬቱ ጥልቀት አፈሩ በጣም ሶፍት እና ጠንካራ ቤዝ ሳይኖረው ሲቀር ፓይል ፋውንዴሽን ተስማሚ ነው። ሌላው ሃይ ቢልዲንጎች ዊዝ ሄቪ ኮንሰንትሬትድ ሎድስ ሲኖራቸው ፓይል ፋውንዴሽኖች ሱተብል ናቸው። There are different types of pile foundation. ከነሱም ውስጥ ሜን ናቸው የሚባሉት end bearing pile, fraction pile እና settlement reducing pile ናቸው። end bearing pile ወይም ደግሞ point bearing piles በመባል የሚታወቀው የፋውንዴሽን አይነት በፒክቸሩ ላይ እንደምታዩት ፓይሎቹ በጥልቀት ወደ ታች የሆኑና the bottom end tip of the pile የሚያርፈው ከደካማው አፈር ሌየር እና ከስትሮንግ ሶይል ሌየር ላይ ነው። ስለዚህ end bearing pile ተግባራቸው ወይም act as a column and transfer the load coming from the superstructure to the underlying soil. end bearing pileዎችን የሚጠቀሙባቸው ለhigh rise buildings and towers, water tanks and reservoirs እንዲሁም ብሪጅ ነው። ፍራክሽን ፓይልስ እንደዚሁ የዲፕ ፋውንዴሽን አይነት ሲሆን በምስሉ ላይ እንደምትመለከቱት ከኢንድ ቢሪንግ ፓይል የሚለየው ኢንድ ቢሪንግ ፓይልስ ዊክ ሶይል ሌየር አልፎ የሚያርፈው ሃርድ ሶይል ሌየር ላይ ሲሆን ፍራክሽን ፓይል ደግሞ ዊክ ሶይል ሌየር ላይ የሚቀር ነው። ሌላው ደግሞ ይህ የፋውንዴሽን አይነት ቢሪንግ ካፓሲቲ ጌን የሚያደርገው ማለትም to support the superstructure is by the skin shear stress ወይም fractional resistance force created along the sides of the piles with the adjacent soil ነው። ስኪን ፍራክሽን የሚባለው በፍራክሽን ኮንዲሽን ማለትም በፓይል ሰርፌስ እና በዙሪያዎቹ ባለው አፈር የሚፈጠር ስትረስ ነው። ሴትልመንት ሪዲዩሲንግ ፓይል ይሄኛው የፓይል አይነት የሚሰራው ከራፍት ፋውንዴሽን አንደርኒዝ the center part ሲሆን በፒክቸሩ ላይ እንደምታዩት ከላይ ያለው ራፍት ፋውንዴሽን ብቻውን ሲሆን ከታች ደግሞ with settlement reducing piles ነው። ቤዝመንት ፋውንዴሽኖችን የሚጠቀሟቸው ስፔስ ቢሎ ግራውንድ ሌቭል ሲያስፈልግ ነው። እነዚህ ሰብስትራክቸሮች ፕሮቫይድ የሚያደርጉት ወርኪንግ ፕሌስ ወይም ስቶሬጅ ስፔስ ለተለያዩ ዓላማዎች ሲያስፈልጉ ነው። ቤዝመንት ፋውንዴሽኖች ቤቱ ተሰርቶ ካለቀ በኋላ መገንባት ይቻላል ወይ ለሚለው ጥያቄ አዎ፣ ነገር ግን it is a complex and expensive process። ይህም ማለት ከዋናው ቤት እታች ያለውን ቆፍሮ የቤዝመንቱን ዎልስ ቢልድ ለማድረግ ቤቱ needs to be lifted off a foundation using hydraulic jacks። ይሄ ፕሮሰስ ደግሞ required specialized contractors and ኤግዚስቲንግ የሆነውን ፋውንዴሽን እና የሎካል ቢልዲንግ ኮድ በጥንቃቄ የጠበቀ መሆን አለበት። ዌል ፋውንዴሽን ወይም ካሲኖስ እነዚህ
ፋውንዴሽኖች ሄቪ ግራቪቲ ስትራክቸር ሲኖራቸው ኮንስትራክትድ የሚሆኑት ኦን ዘ ግራውንድ እና ቅርጻቸው ለስትራክቸሩ አኮሞዴት በሚያደርግና ወደ ጥልቀት አስፈላጊ በሆነ መጠን የሚሰሩ ናቸው። ዌል ፋውንዴሽንስ የሚጠቀሟቸው ቱ ፕሮቫይድ ዲፕ ፋውንዴሽን ቢሎ ዋተር ሞኑመንትስ እና ለብሪጆች ነው። ዌል ፋውንዴሽኖች ከላይ እስከታች ቨርቲካል ኮንስትራክትድ የሆኑ ናቸው። ሌላው ሆሎ ዲፕ ፋውንዴሽን ሲሆን ለሄቪ ሎዶች ሶሊድ እና ማሲቭ ፋውንዴሽን ናቸው። ዌል ፋውንዴሽን ኦር ካሲኖ ፋውንዴሽን በውስጣቸው የተለያዩ የፋውንዴሽን አይነቶች አሏቸው። እነሱም ቦክስ ካሲኖ፣ ኦፕን ካሲኖ ኤንድ ፔኖሜቲክ ካሲኖ ናቸው። ቦክስ ካሲኖስ ከላይ ክፍት ሲሆኑ ከታች ደግሞ ዝግ ናቸው። የሚሰሩትም ከተለያዩ ማቴሪያል ነው። እነሱም ቲምበር፣ ሪንፎርስድ ኮንክሪት ወይም ደግሞ ስቲል ነው። እነዚህን የሚጠቀሟቸው ቱ ክሬት ፋውንዴሽንስ ኢን ዌት ኢንቫይሮንመንት ወይም ደግሞ ኦን ዋተር ነው። ሌላው they are often used for bridge, piers, well foundations እና ለመሳሰሉት የኮንስትራክሽን ወይም አዘር ሲቪል ኢንጂነሪንግ ፕሮጀክቶች ነው። ኦፕን ካሲኖዎች ከቦክሲን ካሲኖ የሚለዩት ከታችም ከላይም ክፍት ናቸው። የሚሰሩትም ከቲምበር፣ ሜታል፣ ሪንፎርስድ ኮንክሪት ኦር መስነሪ ነው። የሚያገለግሉትም ለቢልዲንግ እና ብሪጅ ፋውንዴሽኖች ነው። በሚሰራው ፕሮጀክት ፕላን መሰረት የተለያየ ቅርጽ ሊኖራቸውም ይችላል። ሌላው ፔኖሜቲክ ካሲኖ ሲሆን እነዚህኞቹ ደግሞ ኦፕን ካሲኖ ዊዝ አ ቻምበር አት ቦተም ወይም ከታች ክፍል ያላቸው ሲሆኑ ያም ደግሞ የሚሆንበት ምክንያት ቱ ሜንቴኒንግ ሃይ ኤር ፕሬሸር ነው። እንደዚሁም የሚቀመጡት ደረቅ ሆነው ሲሆን ፕሮሰሱም ባይ ፎርሲንግ አውት ዋተር አንደር ፕሬሸር ነው። ድሪልድ ሻፍት ፋውንዴሽንስ ድሪልድ ሻፍት ፋውንዴሽኖች በሌላ ስማቸው ድሪልድ ፒየርስ ካሲኖስ ወይም ደግሞ ቦርድ ፓይልስ በመባል ይታወቃሉ። እነዚህ የፋውንዴሽን አይነቶች የሚጠቀሙት ቱ ሰፖርት ስትራክቸሩን ፍሮም ሃቪንግ አ ላርጅ አክሰል ኤንድ ላተራል ሎድስ ነው። ይህም የሚሆነው ሲሊንደሪካል ሻፍቶችን ወደ መሬት ውስጥ በመቆፈር እና ኮንክሪት በመሙላት ነው። በነገራችን ላይ እዚህ ጋር ኮንክሪቱ ምናልባት ሪንፎርስድ ስቲል ሊኖረውም ላይኖረውም ይችላል። በዛሬው ቱቶሪያላችን ወይም ቪዲዮ ላይ ስለ ዲፕ ፋውንዴሽን አይተናል። ለዛሬ በዚህ እንጨርሳለን። በዚህ ቱቶሪያል ወይ ቪዲዮ ላይ ጥያቄ፣ አስተያየት እንዲሁም የተለያየ ኮሜንት ካላችሁ ከታች በምትመለከቱት የኮሜንት ሴክሽን ላይ ብትጽፉልኝ ይደርሰኛል። እንዲሁም እዚህ ላይ በምታዩት ኢሜል አድሬስ ኢሜል ብታደርጉልኝ እንደዚሁ ይደርሰኛል። እንግዲህ ይሄ ቪዲዮ ጠቅሞናል ወይ የሚጠቀምበት አለ ብላችሁ ካሰባችሁ ሼር እና ሰብስክራይብ ማድረግ እንዳትረሱ። ለዛሬው በዚህ እንጨርሳለን። በሚቀጥለው ቪዲዮ ወይም ቱቶሪያል እስክንገናኝ ቸርን ሰንብት።